እቺ ልጅ በእንትን አይቻት ማለት ነው፣ በቪዲዮ አይቻት ወላሂ በጣም አሳዝናኛለች። ቲክቶክ ላይ ነው ያገኘኋት እና በጣም አልቅሳ በቃ ይሄን ነገር አሁን ቪዲዮዋን ትንሽ የቀረጽኩትን እሱን ነገር ሰምቶ ሰው እሱን ነገር ይዞ በጣም እንትን ያላት የረበሻት በጣም ያልሆነ መንገድ እንድትሄድ እያረጋት ምናምን በቃ በጣም አይቼ አዘንኩ። ሳያት ራሱ በጣም ነው ያለቀስኩት ወላሂ። እና ሰው በቁስሉ ላይ እንጨት መስደድ የለብንም። ሰው በቃ ይሆናል አይደለ ተከፍቶ እንትን በሚል ሰዓት እኛ የባሰ ማባባስ ማስከፋት የለብንም። እኔ ወላሂ ይቺ ልጅ በጣም አሳዝናኛል፣ አስለቀሰችኝ። እኔ ወላሂ ሰው በእርግጥ ሰው እንደዚህ እንትን ሲል እኔ በጣም ነው የሚያሳዝነኝ፣ ማለቅሳለሁ ወላሂ ለምን እንደሆነ አላውቅም። የዚች ደግሞ የባስ ብሎ በቃ በጣም አስለቀሰኝ። እቺ ልጅ የውስጧ እሳት በውስጧ ምን እንዳለ የምታውቀው እሷ ብቻ ናት። ሰው ደግሞ ዘፈን አውቀሽ ዘፈን ለቀቅሽ፣ ለምን ቲክቶክ ላይ ቤቷ ገብታችሁ ብታዩ በመንዙማ ስትደንስ በመንዙማ ቪዲዮ ስትሰራ ነው የምትታወቀው። እና ይሄን ነገር ለቃ አውቀሽ ነው በዘፈን ለቀቅሽ በመዝሙር ለቀቅሽ ብለው የሚሏት። ክርስቲያንም ልሁን ሙስሊምም ሆኑ ሙስሊምም ሆናችሁ ክርስቲያን፣ ይሄ እስኪ ማን ነው ለሃይማኖቱ ታማኝ? እስኪ ለሃይማኖቱ የቆመ ማን ነው ያለው? ከስንት አንዱ ለሃይማኖቱ ስለቆመ ብቻ እሷ ፈጣሪ ይቅር ይላታል፣ ይቅር ሊላት ይችላል። ይሄን ነገር አደረጋችሁ ብላችሁ ፈጣሪ ነው እንጂ የሚቀጣው፣ እኛ ሰዎች መቅጣት የለብንም። ሰውን ጥፋት ስናጠፋ እሱ ነው የሚቀጣን ፈጣሪ። ክርስቲያንም ይሁን ሙስሊምም የሚቀጣን ፈጣሪያችን ነው፣ የፈጠረን እሱ ነው አይደለ? ለምንሰራው ወንጀል ለምንሰራው ኃጢአት ሁሉ የሚቀጣን እያንዳንዱ ነገር የሚያስከፍለን እሱ እንጂ እኛ አይደለንም። እኛ ደግሞ ማበርታት ነው ያለብን። ሰው እንደዚህ አይነት ነገር ውስጥ ሲገባ እንደዚህ አይነት ነገር ሲደርስበት ማበረታታት፣ አይዞ ወደ ፈጣሪ ተመለስ፣ እንደዚህ አድርግ ብለን ማበረታታት። አሁን የእሷን ይሄን ቪዲዮ አይታችሁ ኮመንት ብትገቡ አውቀሽ ነው እንዲህ ያደረግሽው፣ አውቀሽ ነው እንዲህ መንዙማ የለቀቅሽ እንትን መዝሙር የለቀቅሽው፣ አውቀሽ ዘፈን ለቀቅሽ፣ በቃ የሚሰድባት ሰው ብዛቱ። እሷ ግን እያለቀሰች የውስጧ ተሰምቷት ፊቷንም ሀዲያት እና እኔ ወላሂ ላዚም በጣም አስለቀሰችኝ። በጣም ነው በቃ የተረበሽኩት ወላሂ። እና ጥንቃቄ እናደርግ። አንድ የተጎዳ ሰው ወይም ደግሞ አንድ ሰው ሚዲያ ላይ ወጥቶ የሆነ የውስጡ ብሶት ሲያወራ ወይም ደግሞ ችግሩን ሲናገር መሳሳቅ ወይም ደግሞ መላላጥ የለብንም ወላሂ። እንደውም በቃ አብሽር ብለን ወደ ራሱ እንዲመለስ ወደ ቀልቡ እንዲመለስ ማድረግ ነው እንጂ የባሰ በኮመንተኛ ስንንጫጫበት እኛ ስንጮህበት እኮ የባሰ እየተባባሰበት ነው የሚሄደው። ወላሂ የባሰ እየተባባሰ በቃ ቆስሉን እየባሰ እኛ እንጨት ሰዓት ላይ እንጨት እየሰደድን ነው። ንደድ ያልነው ነው። በቃ ንደድ እንጨት እየሰጠነው ነው። ያን መሆን የለበትም ወላሂ፣ ያን መሆን የለበትም። ሐራም እንደዚህ አይነት ሰው በጣም ብዙ አለ። በቃ የውስጡን ብሶት ይዞ ሚዲያ ላይ እኮ ሰው ወዶ አይወጣም። ታውቃላችኋ? ሚዲያ ላይ ወላሂ ሰው ወዶ አይደለም የሚወጣው። በቃ ሲብስበት ሲጨንቀው የሚሆነው ሲያጣው እስኪ እንደዚህ አድርጌ ለሰርቼ ብለቀው ወይ ደግሞ የሰው አስተያየት ምን ይሁን ወይ የሆነ ወይ የሚያድነው አስተያየት ሊሰማበት ይሆናል እንደዚህ አይነት ነገር የሚለቀው። ወይ ደግሞ ትምህርት የሚወስድበት የሆነ በቃ አለ አይደለ ሰብር የሚያደርግበት ኮሜንት ቢያነብ እንደዛ ብሎ የሚለቅ ሰው አለ። እኔ የሆነ ችግር ወይም ብሶት ቢደርስብኝ ኮሜንት እርግጠኛ በኮሜንት እንደምጽናና ነው። እኔ ምንም ነገር ልልቀቅ በቃ ኮሜንቴን ሳይ በጣም ደስ ይለኛል። ኮሜንት ሳይ ጥሩ ኮሜንት ሳይ ደስ ይለኛል። ለምን በቃ ማበረታቻ ነው። የሆነ በቃ ጉልበት ይሆናል። የሰው ልጅ ምግብ ብቻ አይደለም ጉልበት የሚሆነው፣ ጥሩ ንግግር፣ ጥሩ መልስ፣ ጥሩ ነገር ጉልበት ይሆነዋል። እና አሁን እቺ ልጅ የሆነ ያልሆነ ነገር ከመናገር ይልቅ ጉልበት ብንሆናት። ለምን አይታችኋል ጽሁፉን? ልጆቼ ብቻ ደርሰውልኝ የውስጤን ብሶት በነገርኳቸው ሚል ቪዲዮ ነው። በቃ ጽፋ እንደዛ እያለቀሰች ስትለቅ
ሰው ያን አይቶ ያን እንትን ብሎ እሷን አይቶ ፊቷን አይታችሁታል፣ ማዲያቱ እንዴት እንደቀላ ፊቷን እሱን አይተን ራሱ የሆነ የሰው ልጅ መጥፎ ነገር ውስጥ እንዳለ መረዳት አለብን፣ ማወቅ ማሰብ አለብን። የባሰ ያልሆነ ነገር ውስጥ መክተት የለብንም። የምሬ ነው የምነግራችሁ። እኔ ወላሂ በዚች ልጅ በጣም እንትን ብለ ያለው በቃ በጣም ከፍቶኝ በጣም ተሰምቶኛል። እና እንደዚህ አይነት ነገር ስናይ ሰው እናበረታታ፣ አይዞህ እንበል፣ አብሽር እንበለው። ባንሰጠው ራሱ ሰው እኮ አብሽር ማለት እኮ ብቻ ልሰጠው ብቻ አይደለም። እና እንደዛ ነው እላችኋለሁ ውዶችዬ። ጥሩ መሆን ለራስ ነው። ጥሩ መሆን ብር መስጠት ብቻ አይደለም። ሰደቃ ማለት ጥሩ ንግግር፣ ጥሩ ስራ ነው። ሰደቃ ማለት እና ጥሩ ነገር እናደርግ፣ ጥሩ ነገር እንስራ። እንደዚህ አይነት ነገር ስናይ እናበረታታ። ሰዎችን በቃ የሆነ ወደ ቀልባቸው እንዲመለሱ እናድርግ። እቺ ልጅ ምን እንደደረሰባት ምን እንደሆነች ራሱ እሱ ፈጣሪ ነው የሚያውቀው። ለዛ ሰብር አድርገን